መድረክ ላይ እንገናኝ። በቃ ብቻ ምን በቀሉ ቆየች። በቀሉ ሄዳለች። ረግም እንደሚመርጥ ገልጿል። ይህ ደግሞ ውድድር ላይ የምናየው ነገር ይቀንስብናል። ውድድር ላይ የሚታይ ነገር ነው ዛሬ ያደረገው። እኔ በበኩሌ እንደዚህ መድረግ የለበትም። ቢያንስ ታች ነበር ማድረግ ያለበት። ጆኒ ጁጁ ሲያደርገው በእንቁላል የነካው ያን ያክል ከባድ ነገር አይደለም። የዛሬው ግን ትንሽ ድምጽም ነበረው። ፋይት ላይ የምናየው ነገር ነው ዛሬ ያየነው። ምን ተሰማ? መድረክ ላይ እንገናኝ። በቃ ብቻ ምን ያው በአይን ውስጥ በጣም ከባድ ነገር ነው የሚታየኝ እኔ እና የዛሬው ነገር በጣም እንዳበሳጨው ግልጽ ነው። እኔም በጣም ተበሳጭቻለሁኝ። እንደዚህ አይደረግም። ሁላችንም ተበሳጭተናል። የውድድሩ ዋና ተጠባቂዎች የነበሩት ሴዶና ጆኒ ከፌስ ኦፍ በኋላ የተሰማቸውን ሀሳብ ሰጥተዋል። ሴዶ በውድድሩ ወቅትም ሆነ በጋዜጣዊ መግለጫ ላይ የተፈጠሩትን ሁኔታዎች ብልሃት በተሞላበት መንገድ ለራሱ ጥቅም ማዋል መቻሉ ተገልጿል። በተለይም በውድድሩ አካባቢ ከተነሱበት የሃይማኖትና የቢራ ማስታወቂያ ጋር የተያያዙ ቅሬታዎች ላይ ህዝቡን ያኮራና ልብ የሚነካ ምላሽ በመስጠት ትልቅ ድጋፍ አግኝቷል። ሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍዶኛል ብለ ፖስት ብታረገው? አጠገብ ደና ሰው የለም። ማናጀሮች ምንድነው የሚሰሩት? እንደዛ ነው ታወራ። ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን የሚያሳየሃለሁ። እሺ ናው ስኳት መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቷል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። Islam is perfect, the believer is not perfect. You should know that. I don't care አንተ ስለምታወራው ነገር ማለት ነው። ይሄ ነው መልእክቱ። ጆኒ በበኩሉ በጋዜጣዊ መግለጫ ወቅት በሴዶ ላይ ያሳየውን ጠንካራ ጫናና የተቃወማቸውን ነጥቦች ማብራራቱን ቀጥሏል። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ ምድል አይኖረውም። እየቀለደባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ። ንቃተ ህሊና ጥፊ እንዴት አየው? እኔ ደስ አላለኝም። ሮሌንን ተናዷል። እንግዲህ ንቃት ደስ ብሎታል። ሪንግ ላይ እናየዋለን። ሆነን ጋይስ እንዴት ናችሁ? ከዳኛቸው ብላጋ ነው የምገኘው። ፕሬስ ኮንፈረንስ ላይ ተገኘነው። እንዴት አየው ፕሮግራሙ? አሜዚንግ፣ በጣም የተለየ ኦልሞስት ከውድድሩ እኩል ነው። ኦፍ ኮርስ ያ ቲኬት ነፃ ሆነ እንጂ ኦልሞስት ይሄን ማን ጠይቀው። ሮቤል የንቃተ ህሊና ጥፊ እንዴት አየው? እኔ ደስ አላለኝም። ሮሌንን ተናዷል። እንግዲህ ንቃት ደስ ብሎታል። ሪንግ ላይ እናየዋለን። ሪንግ ላይ ይበቀሏል። ሰው የነሴዶም እንደዛ ነው። ፕሮግራሙ ያማረ ነው። ይሄ ቪዲዮ ስንት ላይ ካገኘ ሬጉላር የሆነ ቲኬት ለፎሎወሮች 100,000 ያስገቡት የፈጠረ አንተ ለኢቲኤፍሲ መስዋዕት ልትሆን ነው የመጣው። አነ ጀግና ስለሆነ ሆስት ለባዕኔ ለውቅዕ በይ ስለሰበው ግሪሰን ተጣጣጣጣ ትነል። ስማኝ፣ ቆይ ተረጋጋ። ስማኝ ይኸውልህ እኔ ማንም የግራፕሊንግን ፓወር አያውቀውም፣ አይመለከተኝም። አና ይሄ ስለሌት ይሆን ለራሴን ማቀው ነኝ። ጀግና ነኝ። ከማንም በላይ አስፈልጬ ጆኒ መተረኩ ማሳያለሁ። አንተ እንደ ጆኒ መተ እኔን በቀላሉ ደብድበህ ጂም ቤት ፕሮሞት ልታደርግ ነው የፈለግከው። ግን ዋጋ አለው ይላል። ብላስ እንደማይሰበር አውቃለሁ የምትለው ስማኝ፣ ብላስ እንደማይሰበር አውቃለሁ። ይሄኔ ግን እዛ ጋር ብላስ ላይ ገባው ነው የምትለው። ተጠቅጣለሁ። ቴንክ ዩ ጋይስ። ምላስ አይሰበር፣ በወሬ ማሸነፍ እንደማይቻል እኔ ማረጋ
ማረጋገጫ በወሬ ማሸነፋችሁ ሰርቻለሁ እያላችሁ አሁን ሰርቻለሁ የምናሸንፈው። ስለዚህ እዚህ ጋር በጣም ትልቅ ዋጋ እየከፈልኩ ነው። ውስዋስ ይዞኝ ስራ እንደጨረስኩኝ ወደ አድዋ 00 ነው ሄድኩትና የፕሮግራሙ ቫይብ ምናምን የመጨረሻ አበደ ነው። በቃ እንዴት ነግራችሁ አልችልም። በቃ ያለው ግርግር የመጣው ሰው ብዛት ሰኞ አይመስልም። በቃ ያለው ሰው ምናምን ማለት ነውና በጣም ነው ደስ ያለኝ። አያችሁ አንዳንዴ መሰላችሁ በቆያ አይደለም ቀደምት በሆነ አይደለም የሆነ ቦታ ላይ በጣም ፕሮፌሽናል በሆነ አይደለም አሁን ከረንትሊ ተሽሎ መገኘት ነው። አሁን ያለህበት አቋም ነው የሚለካው እንጂ ያንተ ኦልድ መሆን ለሴክተሩ ዋጋ መክፈልህ ምናምን ጋር ምንም የሚያገናኘው ነገር የለም። ምንም በጣም ብዙ ሴክተር ላይ ያለሁኝ አርት ላይ ግቡ የሆነ ራፕ ላይ በሉኛ አንደኛ መጀመሪያ ጀምረ ነው እዛች ጋር ደግሞ ሂዱ የሆነ ቦታ ላይ ደግሞ እንደዚህ በስፖርቱም ላይ ክንደ በሩጫው በዛም ጀለስ ኖ ለምን አጼ ሚኒሊክ መቅደላ ላይ ያሸንፈው ባዶ 00 በእንትኑ ላይ ምናምን አብረህ ለምን የዛን ጊዜ እንኳን አትኖርም? ታሪኩ እሱ አይደለም። ከረንትሊ አንተ አሁን የተሻልክ ነው ወይ ነው? አሁን ጊዜውንና ወቅቱን የዋጀህ ነው ወይ ነው? አሁን አንተ አሁን ካለው ነገር ጋር ባላንስ አደርጋለህ ወይ ነው ጥያቄው። እሱን ሆነህ እስካልተገኘህ ድረስ ያንተ ታሪክ ለአንተና ለታሪኩ ነው የሚጠቅመው። አሮኑ ኢጎ ይሁን አና አላቅምና የሆነ ስድድብ ነበረው ምናምን እኛ እንደ ትናንሽ እኮ ሸሚዞን ዝም ብለናል። ይሄንን ግን ኤክስፔክት አላረኩ። ጌቹ እንግዲህ አስቡት የዛኛው የሆነ አንድ ፕሮግራም ደግሞ አለ አይደለ የእነንተና ናዛዥ ነው የሚያዘጋጁት ምናምን በጣም ምርጦች ናቸው እኮ ነው። በተለይ ደግሞ ቢኒያም ሽብሪ ኦልሞስት የ19 or 20 ዓመት ነው ትውቃችን ምናምን በጣም በቃ ሎንግ ታይም ከሱ ጋር ምናምን ኤክስፔክት አደርጋለሁ መጥቶ እዚህ ፋይት ላይ ባየው ምናምን በጣም ነው ደስ የሚለኝ።